እንደምን አደርክ ልጄ ውዴ ፍቅር ቃል እኮ እንደምን አደርክ ውዴ ይቀን በሰላም የተመላ ይሁንልሽ ሴት ኮነ ወድሻለሁ ልጄ አባት ምንድነው የሚለው ለምን ሰላም አይልም ልጅ ዝግ ያለ የተረጋጋ ምት ከሆነ ምን ይሰማዋል ልጄ ደህና ነህ እኔ ካንተ ጋር ነኝ አይነት ነውና ልጁ ጥሎ ማህፀን ውስጥ ተረጋግቶ እንትን ይላል የሚወልዱ ብዙ ሴቶች ጤነኞች ናቸው ለምንድነው ልጁ አካል ይሰጣቸዋል የራሱን አካል እነሱ ማህፀናቸውን ይሰጡታል ልክ እንደ ምድር እኮ ነው እዚህ ሚነድ ለልጇ ሚነደውን ፍቅሯን መግለጽ አለባት እሷ ብቻ ሳትሆን አባትም በተመሳሳይ ነው የፍቅር ነበልባል ልጁን ምን ያደርገዋል ያጥረዋል አሁን እኮ ሴት አታውቀውም እኮ የተሸከመችው ምንም አትሰጥለት አትልክለት ሪስፖንድ ማያረጋት ምንም አይነት እንደ በቃ just ለመሸከም ያለቀ እና ፎቶ ለመነሳት ያህል ይሆናል ልጁ ይረዳዋል አሁን ስትታወቅ ስትበሳጭ ስትል ስትቆጣ ኢሞሽኗን ይረዳዋል የልብ አተነፋፈሷን ይረዳዋል ህፃን ይታወቃል በሷ እሳትነት በሷ ቁጣ ልጁ እንትን እያለ ይመጣል ነው ውሃ ስትጠጣ ዝም ብላ ድርግም ማረግ አይደለም አውቃ ትጠጣ ይሄን የማታደርግናት የእናትነት ድርሻዋን አልተወጣችም አንድ የጸነሰች ሴት እንዲህ ምግብ አማረኝ ከሚለው ይሄም አንድ ሐሳብ ሆኖ ግን ወጣ ባለመልኩ ነው ዛሬ የምናየው ምክንያቱም ትልቅ ነገር ነው ማህፀን በጣም የተቀደሰ የከበረ ቦታ ነው አርያ እግዚአብሔር ሰው ይፈጠርበት ቦታ ነው ስለዚህ አንዲት ሴት ስትጸንስ ይሄን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ ምታመነጭናት ይታወቃል ስለዚህ ይሄን አቅርቦት ትሰጣለች ፍሪ ኤሌክትሮን ለሰው ልጆች ትሰጣለች ስለዚህ አንዲት የጸነሰች ሴት የመጀመሪያው እናት መሬት ላይ መራመድ አለባት እሷም እናት አይደለች ስለዚህ ቺኛዋ እናት የመጀመሪያው እናት መሬት ላይ በባዶ እግሯ መሄድ አለባት ምክንያቱም ሰው የተገኘው እጓለ እመሕያው ነው መጠሪያው ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆነ መጠሪያችን ያ ነው ስለዚህ እቺኛዋ እናት ወደ የመጀመሪያው እናትን ምን ማድረግ ይገባታል መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው የመጀመሪያው እናት መሬት ይሄን ስሜታው ይጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው በተዘዋዋሪ ፍሪ ኤሌክትሮን ትሰጣታለች ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ ጥንካሬን ትሰጣታለች ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል ስለዚህ ለእናቲቱ ብቻ ሳይሆን ለህፃኑ መረጋጋትንና ሰላምን ይሰጣል የት እናቱ ማህፀን ውስጥ ነው ይሄን የማታደርግ እናት የእናትነት ድርሻዋን አልተወጣችም ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል አሸዋ ላይ ሊሆን ይችላል ድንጋይ ላይ ሊሆን ይችላል ሳር ላይ ሊሆን ይችላል ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም ለሷም ጽናትን ጥብቀትን ይሰጣል የተወጠረ ስሜቷን ግራውንድ ያደርግላታል ልጁን መረጋጋትና ሰላም ይሰማዋል ይሄ እንግዲህ እግዚአብሔር የሰጠው ታላቅ የመሬት ኃይል ነው ለእያንዳንዱ በተለይ ለእናቶቻችን ስለዚህ እናት ምድር ላይ መቀመጥ ብትችል በተወሰነ ሰፈሩ ላይ ቁጭ ብትችል ደግሞ ጋደምስ ብትል ምክንያቱም ከመጀመሪያው እናት ከመሬት ኃይልን ትቀበላለች ቻርጅ ትሆናለች ማለት ነው ሌላው ሶስተኛው የመሬትን ኃይል ለማግኘት ትልቁ ነገር በዛፎች አጠገብ መሆኑም ዛፎችን መጎብኘትም ሊሆን ይችላል ብዙ ማይረቡ ማይጠቅሙ በጣም አዮንስ አሉ እና ዛፉን ስትነካው ካንተ ወደሱ ይሄዳል ከሱ ወደ አንተ ይመጣል ካንተ የሚወጣ ኔጌቲቭ ነገር አለ ዛፉ ይወስድላል ለምሳሌ እጽዋት ኦክሲጅንን ሰጥተው ካርቦን ዳይኦክሳይድ እንደሚወስዱ ማለት ልውውጥ ማለት እኮ የመለዋወጥ ጉዳይ ነው ዘፍጥረት 1:11 ላይ እግዚአብሔር አንድ ትእዛዝ አዘዘ ምንድነው ያዘዘው ምድር ዘር የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬን የምታፈራ ዛፍን ታብቅላለ ይላል እቺ የመጀመሪያዋ ምድር ማለት ማህፀን ናት ማለት ነው ልክ እንደ ማህፀን ነው ዛፍን ያበቀለችው በቃሉ ብቻ ማለት ነው ስለዚህ አንድ እናት ይሄን ከማሰብ ጋር ነው መቀመጥ ያለባት እንጂ ዝም ብሎ መጎለት አይደለም ብትችል ደግሞ ዛፍስ ብትተክል
ለምንድን ነው የምትተክለው? ምክንያቱም ምድር የማህፀኗ አምሳል ናት። ምድር የማህፀኗ አምሳል ናት፣ የመጀመሪያዋ ምድር ማለት ነው። ስለዚህ መትከል ደግሞ የእናትነት ምልክት ነው። ምሳሌዋ የምትሆን ምድር ያንን አበባ ስታብብ ማየት ከዚህ የበለጠ ምን ደስታ አለና የጸነሱ ሴቶች አንድ ዛፍ ቢተክሉ ለምሳሌ ቶሎ ሊበቅል ይችላል አይደል? ሲያብብ ሲያፈራ፣ እነሱም ደግሞ ነው ልጃቸው በቃ በጽድቅ እንደሚያብብ በሰላም እንደሚያድግ ፍሬ ያለው እንደሚሆን እያዩት ያድጋሉ ማለት ነው። ለልጁ ማስታወሻ ይሆናል። ራሱ አንዲት የጸነሰች ሴት ቦታ ብታገኝና ለልጇ ደግሞ አንድ ዛፍ ብትተክል፣ ይሄ ማለት ከእጽዋት ጋር በሚያደርጉት መስተጋብር የመሬትን ኃይል ያገኛሉ። ጥያቄ የመሬትን ኃይል እንዴት ያገኙ ስለሆነ ወደ ዋናው እና ሌላው ደግሞ የመሬት ኃይሏ ጠንከር እንዲል ካሰበች ከመሬት በታች ያሉ ምግቦችን መመገብ፣ ምሳሌ እንደ ስኳር ድንች ሊሆን ይችላል፣ እንደ ካሮት ሊሆን ይችላል እና ስር መስደድን ህይወት ሰጪ ኃይልን ይሸከማሉ። እነዚህ ነገሮች በተለይ የእሳት ኃይል ከፈለግን ፀሐይ የሚያገኛቸው ፍሬዎች እንደምንመገብ በተመሳሳይ መልኩ የምድርን ኃይል ለማግኘት እንደዚህ አይነት ምግቦች ብትመገብ በጣም የመሬት ኃይሏ በጣም ሰፊ ሆኖ ይሄዳል እና ስትመገብ ግን ዝም ብላ መመገብ የለባትም። ትልቁ ጉዳይ አሁን ሴቶች ያምራቸዋል ግን አይደለም እና መጀመሪያ ማመስገን አለባት። ለምሳሌ አምላክ ሆይ በምድር ላይ ስለበቀለው ምግብ አመሰግንሃለሁ፣ ይሄ ምግብ ተመግቤው ለልጄ ሰላምን ያምጣ ብላ መልካም ነገር ለምና መብላት አለባት እንጂ አማሬም ብላ መብላት የለባትም። ይሄን የምድር ኃይል በደንብ ምድር በቃ እግዚአብሔር ምሕረቱን ይሰጣል ነው። ምድርም ፍሬዋን ታበቅላለች እንደሆነ ስትበላ ዝም ብላ አይደለም መብላት ያለባት። ምክንያቱም ልጅ ተሸክማለች፣ ታላቅ ልጅ ነው። በዚሁ አጋጣሚ መሰጣጣት፣ ምድር ሰጪ ናት አይደል? እንደዚህ መሰጥ እንደሆነች ልጁም ይሰጣታል፣ እናትም ትሰጠዋለች ነው። መሰጣጣት የጋራ ነው። ለምሳሌ አንዲት እናት ልጅን በማህፀኗ ስትሸከም እኔ ሕፃኑን ተሸከምኩት ልትል ትችላለች፣ ግን ስተት ነው። 15 ቀን ተሸክማ ምናምን ይባላል። አዎ፣ ግን ምንድነው እሱ እንግዲህ ያው የመሬታዊ አካሉ ሲሰራ አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሸጋገር ማለት ነው ከሰውነቱ ከሴሎቹ እየተቀራረፉ ይወድቃሉ። ምን ላይ ነው የሚወድቁት? እናትየው ማህፀን ውስጥ ነው የሚወድቁት እና የእናቱ አካል ይሆናል። ስለዚህ የሚወልዱ ብዙ ሴቶች ጤነኞች ናቸው። ለምንድነው? ልጁ አካል ይሰጣቸዋል፣ የራሱን አካል እነሱ ማህፀናቸውን ይሰጡታል ነው። ልክ እንደ ምድር እኮ ነው። አንዲት የጸነሰች ሴት ነው ውሃ ስትጠጣ ዝም ብላ ድርግም ማድረግ አይደለም፣ አውቃ ትጠጣ፣ ኮንሽስ ሆና ህሊናዊ ሆና ትልቁ ኃይል እዛ ውስጥ ስላለ ነው። ብትችል ደግሞ ጠዋቷን በተባረከ ውሃ በመጠጣት መጀመር ጽንሱን ያስባርካል። በተለይ ቅዱስ ሩፋኤል ለዚህ ትልቅ የተሰጠ መልአክ ነው። ሩፋ ማለት ሐኪም ማለት ነው። ኤል ማለት እግዚአብሔር ማለት ነው። እያንዳንዱ መልአክ የተሰጠው ስልጣን አለ። ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። በተለይ በጣም ወሳኝ። ለምሳሌ ሚካኤል ስንል ሚ ማለት ማን፣ ካ ማለት እንደ ኤል እግዚአብሔር፣ ማን እንደ እግዚአብሔር ማለት ነው። ምክንያቱም ሳጥናኤል ራሱ አምላክ ነኝ ባለ ጊዜ ማን እንደ እግዚአብሔር ብሎ የተፋለመ መልአክ ስለሆነ ነው። ኡራ ብንል ኡራኤል፣ ኡራ ማለት ብርሃን ነው፣ እግዚአብሔር ብርሃና እግዚአብሔር ማለት ነው። ሩፋ አካኪ ስለሆነ ቢቻሉ ቅዱስ ሩፋኤልን በመማፀን ውሃ አድርጋ እንዲህ ሴት በጠዋት ማለት ነው ከምንም አስቀድማ እፍ ብላ ጸልያ ብትጠጣ ጽንሱን ታስባርካለች። ብዙ ከህመም ጋር የተያዙ ልጆች አይወለዱ። በጣም ወሳኝ ነገር ነው የምናገረው በዚህ ላይ። ስለዚህ ቀኗን በአንድ ብርጭቆ ውሃ በጸሎት ብትጀምር ከመጠጣቷ በፊት ደግሞ ተምኔቷን ነው ሕፃኗ በአሚኒዮቲክ ፈሳሽ ተከቦ እንዳለ ሁሉ ይህ የምትጠጣው ውሃ ነው ለልጁ መረጋጋትን፣ ደስታን እንዲሰጥ አብራ ስሜቷን ማስተላለፍ አለባት፣ ፍቅሯን ማስተላለፍ አለባት። ከእያንዳንዷ ስትጎነጭ የመረጋጋትን መልእክት ለልጇ ብትልክ ምን አለበት? የደስታን መልእክት አብራ መላክ ብትችል ሜሞሪ ነው የምታስተላልፈው እንጂ ዝም ብሎ ተነስተው ፍቅር ሰጥተው ውሃ ስትጠጣውና ዝም ብለ ስትጠጣው አንድ አይደለም። እናቶች ልንመክር የምንችለው በዚህ አጋጣሚ ከውሃ ጋር የተያዘ ስለሆነ ረጋ ያለ መዝሙር ለልጆቻቸው መዘመር ማህፀን ውስጥ ላሉት በጣም የሚያስደስቱ የግዕዝ መዝሙር ሊሆን ይችላል። በጣም ብቻ መንፈሳዊ መዝሙሮችን ለልጆቻቸው መዘመር ቢችሉ ምክንያቱም በተለይ ከ20 ሳምንት በኋላ ድምፅ ቀጥታ
በውሃ ውስጥ በፈሳሽ ውስጥ እንደሚያልፍ ሁሉ በተመሳሳይ መልኩ ጽንሶቹ ያንን ድምፅ የመረዳት ትልቅ አቅም አላቸው። ምክንያቱም ጆሮ ባይፈጠር እንኳን በእንደዚህ ደረጃ ነፍስ አዋቂ ናታ። አሁን ስጋ እኮ አጥንት ጅማሴ ነፍስ ልብ ቃል እስትንፋስ ያላት ናት። በንዝረት ቆታቋለች። እና እንደውም አንድ አስታውሳለሁ፣ አንድ ፒቶሎጂስት በጣም ትልቅ ሳይንቲስት ነው፣ ጀርመን ብዙ ዓመት በዚህ ሪሰርች ውስጥ የኖረ ነው። እና ምን አለ፣ ጀርመን ወላጆችን ሰብስበን ጽንሱን እንዲያጫውቱ አደረግን አለኝ። ምንድነው የሚያጫውቱት? ወንድ ከሆነ ወይም ሴት ከሆነች መዝሙር ሊዘምሩለት ይችላል። ለምሳሌ ቀላል ጨዋታ፣ አባትን ባል አለ፣ ሚስት አለሽ፣ ልጅ አለ እና ደህና ነህ ሆይ ማሙሽ ወንድ ከሆነ እንደምነ እኔና እናትን አፍቀንሃል፣ መቼ ነው የምትወለደው አይነት የፍቅር ከልጁ ጋር ጨዋታ። እና ሰዓት መድበን ነው የምናጫውተዋለን። ለምሳሌ 5 ሰዓት ከሆነ 5 ሰዓት እንትኑን ሪትሙን ጠብቀን ልክ ሲያጫውቱ አለ ብድግ ይላሉ። ያቺ ሰዓትን ጠብቀው ልክ እንደ ደወል ነው አለ ብድግ ሲሉ በአልትራሳውንድ እናያቸዋለን አለ። ትልቅ ሪሰርች ነው ጀርመን ላይ የተሰራው። በአንጻሩ ደግሞ መጥፎ መልእክት ምትልክለት ለምን ጸነስኩት እንዴን ጸነስኩት እያለሽ ምትበሳሽ ከሆነ በተመሳሳይ መልኩ በስሜቷ ይጎደዋል። እና ያ ህፃን ከተወለደ በኋላ ከሰው ማይገናኝ ብቻውን የሚሆን ይሆናልና እንዳልተፈለገ የሚያቅ በትክክል ስሜትን መረዳት የሚችል ነው። ስለዚህ በጣም በጣም መጠንቀቅ ያስፈልጋል። ስለዚህ አንዲት ሴት ነው ከውሃ ጋር በተያያዘ መልኩ በተለይ ድምፅን ከማስተላለፉ ጋር ተያይዞ መንፈሳዊ መልእክትን ለልጁ ማስተላለፍ አለባት። ለዚህ ነው ምንም አይሰሩ ልጆች የሚወጡት። በዚህ ቢጀመር ኖሮ አስብ ምን አይነት የበረከት ትውልድ ሊመጣ እንደሚችል። ሌላው ውሃን ካነሳን እንባን እናነሳለን ነው። እንባ ከእግዚአብሔር የተሰጠ ፈሳሽ ነው። ከሰባቱ ፈሳሾች አንዱ ፈሳሽ ነው እና ሴቶች ሲጸንሱ ስሜታቸው ላይረጋጋ ይችላል እና እንባ ሊመጣባት ከቻለች አትከልክለው ነው እንባዎች ነው ስንጸልይ። አሁን ለምሳሌ እንባ እናፈሳለን። እንባ እኮ ሁሌ መበሳጨት ምልክት አይደለም። ሆደ ቡቡ ስትሆን፣ አዛኝ ስትሆን፣ ስትደሰትም ታለቅሳለህ። ደስታም እኮ ያስለቅሳል። ስለዚህ ስታለቅስ ግን እንደው ጥሩ ቢሆን ምለው መመክረው ማለት ነው ልጇ ስሜትን ይረዳል። እንግዲህ ደስታዋንም ሐዘኗንም ሊረዳት ይችላልና እንባዎች ሁሉ ለህመም አይደሉም ታውቃለህ አይደል? እንባዎች ሁሉ ለሐዘን አይደሉም። ስለዚህ እንባዎቿ ለህመም እንዳይደሉ የደስታ እሱም በመሸከሟ የምታነባው የደስታ እንባ አለ እኮ። አንድ ሰው የሆነ ነገር ሰው ሲያገኝ ይደሰታል እና ስለዚህ ለስላሳነትን ይማር ነው። ለልጁ መልእክት ታስተላልፍለት። ይሄም ማነባው በቁጣ እንዳይደለ ተበሳጭቼበት እንዳልሆነ እየታከምኩ ነው እየተፈወስኩ ነው በቃ ይወጣልሃል እኮ በቃ እንጂ የገሌ ሞተ የሚለውን ለቅሶ አይደለም ወይ ንብረት የብስጭቱን እንባ አይደለም እያልኩ ያለው። አሁን እኮ ሴት አታውቀውም እኮ የተሸከመችውን ምንም አትሰጥለት አትልክለት ሪስፖንድም አያረጋትም ምንም አይነት እንደ በቃ ጀስት ለመሸከም ያህል በቃ እና ፎቶ ለመነሳት ያህል ይሆናል። ንጹህ አየር አዲስ ህይወትን ያመለክታል፣ ግልጽ መሆንን ያመለክታል። ስለዚህ ጠዋት ላይ መስኮቷን ስትከፍት ንጹህ የተዋት አየርን ስታስገባ ለልጇም እንዲሰማው አድርጋ ማለት ነው። መጀመሪያ አምላኳን በማመስገን ይህን አየር ነው ጠዋት መስኮቷን ስትከፍት የጸነሰች ሴትና ስትስበው ራሱ ያስትንፋስ ልጄ ይሰማ ብላ ጃማ ጸና ላይ አድርጋ አርያ እግዚአብሔር አምሳለ እግዚአብሔር እኮ ነው። ሰው ራሱ እግዚአብሔር መቅደስ ነው። ያን መቅደስ የተሸከመች ሌላ መቅደስ ናት። እቺ ደግሞ በመቅደስ ውስጥ መቅደስ ናት። ስለዚህ በመቅደስ ውስጥ የዕጣን አገልግሎት የጭስ ዕጣኑ እንዳለ ሁሉ እስትንፋሷን እፍ ያለው የአምላክ እስትንፋስን ማስገባት ነው። መቅደሱ ውስጥ የህብስቱ አገልግሎት እንዳለ መሬትን፣ ውሃን ተመሳሳይ መልኩ ቅድም የጠቀስናቸው ለልጇ መመገብ ምትችልናል። ስለዚህ በተለይ የጸነሱ ሴቶች ይህን የአየር ኃይላቸውን ቢጠቀሙና በትንፋሽ በኩል ደግሞ ልጃቸውን በጣም ይገርማል። በሷ ውስጥ ሌላ ትንፋሽ ውስጥ እና ይህን ኃይል ሰጥቷታል ለእናት ማለት ነው። እና ይህንን ኃይሏን ብትጠቀም ሴቶቻችን በጸነሱ ጊዜ የሚያድን እሳት መሆን አለባቸው። ለምን ለጽንሱ እንጂ የሚያቃጥል እሳት መሆን የለባቸው። ልጁ ይረዳዋል። አሁን ስትታወቅ፣ ስትበሳጭ፣ ስትል፣ ስትቆጣ ኢሞሽኗን ይረዳዋል። የልብ አተነፋፈሷን ይረዳዋል። ሕፃኑ ይታወቃል። በሷ እሳትነት፣ በሷ ቁጣ ልጆ እንትን እያለ ይመጣል። ስለዚህ ሴቶች ጥሩ እሳት ይሁኑ ነው። የጸነሱ ሴቶች በጎ እሳት ለጽንሱ ይሁኑ እንጂ የሚያቃጥሉ እሳቶች አይሁኑበት። ልቧን
በምስጋና እሳት፣ በጸሎት እሳት፣ በፈዋሽ ንግግር እሳት ብታሞቀው ጥሩ አይደለም ብዬ አስባለሁና ይሄ ክርክርን የሚያመጣ ጭቅጭቅን ቁጣን የሚያመጣ የሚያቃጥለውን እሳት አንዲት ሴት መተው አለባት ስትጸንስ። ከእሳት ጋር የተያዘ ያሰብኩት ምን ነው በጸሎት ጊዜ ሻማ ብታበራ እሳት ነው እኮ አይደል? አንዱ እኮ እሳት ነው አይደል? 7ቱ መቅረዝ እኮ እሳት ናቸው። የእሳት ጉዳይ ነው። ሻማ ስታበራ ለምሳሌ ሻማ 2 ነገር አለው፣ ብርሃንና ሙቀት። ስለዚህ ጽንሱ የእግዚአብሔር ብርሃን ያድርበት ዘንድ ከመመኘት ጋር ስታበራ ሻማው እንደሚቃጠል በእግዚአብሔር ፍቅር የሚቃጠል ሕፃን እንዲሆን ከመመኘት ጋር እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለሽ እየተናገረሽ ማለት ነው። ይሄ በጣም ወሳኝ ጉዳይ ነው። ዝም ብሎ ሻማ መለኮስ አይደለም። ብርሃን እኮ ነው የተሸከመችው ነፍስ ብርሃን ነው። የእግዚአብሔር ሙቀት እንዲያድርበት ሙቀተ ጸጋው እንዲያርፍበት ከመመኘት ጋር ለልጇ እግዚአብሔር ብርሃኔና መድኃኒቴ ነው እያለሽ ብርሃንነቱን እየመሰከረሽ ማብራት ብትችል ትልቅ የእሳት ኃይሏን ከፍ የምታደርግ ሴት ትሆናለች። ሌላው ፍቅር እሳት ነው አይደል? ከፍተኛ እሳት ነው አይደል? ፍቅር ሻቃጠለኝ ካለ ፍቅር እንደ እሳት ያቃጥላል ማለት ነው። ስለዚህ ማህፀንን ያሞቃል። አንዲት ሴት እናት የጸነሰች እናት ልክ እንደ እሳት አድርጋ ፍቅሯን ለልጇ መግለጽ አለባት ነው። ይሄ ወሳኝ ለእናቶቻችን መልእክት ላስተላልፍ። በጣም የተወደድክ ነህ ማለቱ አለባት ልጄ። ታዲያ ፍቅሯን እንደ እሳት መግለጽ አለባት። ልጄ በጣም የተወደድክ ነህ፣ በላይ ያደረው የእግዚአብሔር ብርሃን ይሰማኛል፣ ባሪያ እግዚአብሔር የተፈጠረችውን ሰውነትን አከብረዋለሁ ብትለው ምን ችግር አለ አይደለ? ስለዚህ ለልጇ የሚነደውን ፍቅሯን መግለጽ አለባት። እሷ ብቻ ሳትሆን አባትን በተመሳሳይ መልኩ የፍቅር ነበልባል ልጁን ምን ያደርገዋል? ያጥረዋል። ደግሞ እግዚአብሔር ነበልባል ነው፣ ማህያዊ እሳት ነውና ስሙን መጥራት ደጋግማ ሪሳይት ማድረግ በጣም ወደው ሪሳይት ማድረግ ያን ነበልባል መዝሙረ ዳዊትን መደጋገም እሳት ነው። ያን እሳት ሰማያዊ እሳት ለልጁ ማጋራት። መጀመሪያ የሰማኸው ዜማ ምንድን ነው? መጀመሪያ የሰማሁት ዜማ የእናቴ ልብ ምት ነው። ድም የሚለውን የሰማው ሪትሙን ያን ያንቀላፍቼ ነበር። የነቃው ሰው ቢሆን ኖሮ ማህፀን ውስጥ መጀመሪያ የሰው ልጅ የሚሰማው የእናቱን ድም የሚለው የልብ ምቷን ነው። ስለዚህ በተለይ ደግሞ ከተጸነሰ ከ5 እስከ 6 ሳምንታት በደንብ የእናቱን የልብ ምት የሚያደምጥበት ይሆናልና መጀመሪያ እንደ ንዝረት ነው፣ ቀጥሎ እንደ ድምፅ ነው የሚሰማው። ይህ በጣም የሚያስደስት ነው። ስለዚህ ለእርሱ የመጀመሪያ የፍቅር ምት ነው። የመጀመሪያ ተጠብቅ ያለ የመጠበቁ ማስረጃ የእናቱ ልብ መምታት። እሱም በሕይወት ነው። እሷ ልቧ ቢያቆም እሱም ያቆማል። ስለዚህ ሴፍቲው ነው፣ የመጠበቁ ምሳሌ ነው። የእናትየው ልብ ደም ብቻ አይደለም የሚያሰራጨው፣ ፍቅርን ሰላምንም ጭምር ነው ለልጁ የሚያስተላልፈው። እናትየው የሚሰማትን በልቧ ልጁ የሚሰማዋል። ለልጁ ረፍት ይሰጠዋል፣ ደህንነት ይሰጠዋል፣ ሰላም ይሰጠዋል። ማህፀን ውስጥ ሆኖ መረጋጋት ነው እና የፍቅር ድምጿ ነው። እንደውም እኔ በምንድን ነው ያየሁት? በፍቅር ጅማት የተሳሰረ ከበሮ አይደል? ጅማቱ ፍቅሯን አድርገን ብናስበው ድም የሚለው ደግሞ የከበሮ ምት ነው። ልጁን ያስደስታል ማለት ነው፣ ያስደስታል። ስለዚህ በጣም እዚህ ጋር አንድ ነገር ልናገር። ከበሮ ስትረጋጋ ልጁም ይረጋጋል። ስትበራ ከበሮ ይፈጥናል፣ ስትተኛም ያለማቋረጥ ይመታል። ስለዚህ የእናት ስልተምት የከበሮ ስልተምቶቹን እናንሳቸው። ለምሳሌ ዝግ ያለ የተረጋጋች እናት ከሆነች የሆነ እናቶች የሚረጋጉበታል። የተረጋጋ ምት ልባሁ ለምሳሌ ስደነግጡ ሰውነት ይታወካል። አሁን ለልጁ የሚያስተላልፈውን መልእክት ዝግ ያለ የተረጋጋ ምት ከሆነ ምን ይሰማዋል? ልጄ ደህና ነህ፣ እኔ ከአንተ ጋር ነኝ አይነት ነውና ልጁ ጸጥ ብሎ ማህፀን ውስጥ ተረጋግቶ እንትን ይላል። የእሷ የልብ ትርታ እሱን ነው የሚሰማው ማለት ነው። የፍቅር ከበሯ ደግሞ አንዲት ሴት ለምሳሌ ጸለያ ማጅን ጸሎት ቤት ስትወጣ ምን ይሰማሃል? ሰላም አይደል? መጀመሪያ ከጸሎት ቤት ስትወጣ ጸሎት አርጋ ከጸሎት ቤቷ የምትወጣ እናት ያላት የልብ ምት ይለያያል። ሁላችንም ልብ ምታችን ይለያያል። እንትኑ ማግኔቲክ ባዮፊልዱም ይለያያል። ስትሮንግ ነው፣ ከአይምሮ ይልቅ ይበልጣል። ይሄ አውራው ከብርሃኑ እና ሰላም እዚህ ያለ አይነት ስሜት ነው ለልጁ የሚያስተላልፈው። ሰላም፣ የሰላም ምት። ጠዋት ስትነሳ አንዲት ሴት እንግዲህ ብታደርገው እንመኛለን። እንደምን አደርክ ልጄ፣ ውዴ ፍቅር ቃል እኮ እንደምን አደርክ ውዴ፣ ይቀን በሰላም የተመላ ይሁንልሽ። ሴት ከሆነ እወድሻለሁ ልጄ
አባት ምንድነው የሚለው? ለምን ሰላም አይልም? ልጁ በማህፀን ውስጥ ያለው ሰላም ብሎ ግሪቲንግ ሰጥቶ መሄድ አለበት። በየቀኑ ደግሞ አንዳንድ የቅዱሳት መጻሕፍት ክፍል አውጥታ ደግሞ ማንበብ በልጁ ማንበብ። ለዚህ ነው አሁን ህፃናት ስለሚሰሙ ስለሚታወቅ ብዙ የተረት መጻሕፍቶች ተዘጋጅተው ባህር ማዶ ለጽንስ ይነበባሉ። አሁን ግን በእኛ ደግሞ የቅዱሳት መጻሕፍት በጣም ብዙ አሉ ብታነብና ከዛ ውጪ ግን እንዲህ አንዳንድ ሰዎች ግን የሚሰጡት ቃል እንኳን እንደዚህ የፍቅር ቃል በራሷ ስተት እንትን ብላ እንደው ለምን ጸነስኩ እንዴት ብዙ በኋላ ወይ ልናነሳው እንችላለን። ይሄን እንደው ኃይል ባላነሳ ያደክማል፣ ያሰለቻል፣ ሰው ከመሆን ያወጣል። እኔ አሁን እናትን ነው እናት ትልቋ እናት የምድር አምሳያ ስለሆነችው የከበረች እናት ነው እያወራሁ ያለው። ራሳቸውን ከስልክ ቢያርቁ ያው ይበሳጫሉ። ሱስ ሆኗል። ባለፈው አይተናል ስለ ስልክ ጉዳይ። ስልኮች ዝቅተኛም ቢሆን የኤሌክትሮማግኔቲክ ጨረር ያመነጫሉ፣ የሚታወቅ ነው የሚል ያ ደግሞ የተወሰነ መልኩ የሚጎዳበት አጋጣሚ አለ። ምክንያቱም የጽንሱ የአንጎል እድገቱ ላይ የራሱ የሆነ ተጽዕኖ አለው። ብዙ ኦቲስቲክ ነገሮች ይታያል። አንዳንዴ መርፌ የሆነው ክትባት ላይሆን ይችላል። ይሄ ሁሉ ነገር ካለማድረግም የመነጨ ሊሆን ይችላል እና የህፃኑ የአንጎል ስርዓቱ ላይ ተጽዕኖ ሊፈጥርበት ይችላል እና እሱ እንቅልፏን ያዛባል። የእሷ መወጣጠር ጽንሱ ላይ ከባድ ጉዳት ሊያደርስበት ይችላል። ደግሞ እንደምታውቀው በማደግ ላይ ያሉ ህፃናት ከአዋቂዎች ይልቅ ለጨረር በጣም ስሜታዊ ናቸው። የህፃኑ በእርግጥ ኃይል አለው። ስለዚህ በቀላሉ ለዛ እንትን ሊጋለጥ ይችላል ማለት ነው። ስክሪን የሞባይሎቻችን ስክሪን ያለማቋረጥ መጠቀም ምንድነው የሚያመጣብህ? አንደኛ ወይ ትነቃለህ አይደል? እንቅልፍ ይጠፋል። ወይም ደግሞ አይምሮህ ይበታተናል ወይም ትጨናነቃለህ። የሴቲቱ መጨነቅ ጽንሱን ምን ያደርገዋል? በተዘዋዋሪ መልኩ እንዲጨነቅ ወይም እንድትጨነቅ ያደርጋታል ማለት ነው። ለምሳሌ ባለፈው ስታነሳ አንዱ ማህበራዊ ሚዲያ ብለህ አንስተ ነበር አይደለ? አሁን ዲጂታል የሆነው ዓለም ያመጣል ቅራቅንቦ ብዙ ነው እና ያ ደግሞ ሆርሞኑ ለምሳሌ ጫና ካለ የሞት ዜና የምን ዜና ምናምን ከሆነ ትጨናነቃለች። ያ ኢሞሽኗ ወደ ልጇ ይሄዳል ማለት ነው በተዘዋዋሪ መልኩ። ስለዚህ በተቻለ አቅም የኮርቲሶል የጭንቀት ሆርሞኗ እንዳይጨምር ከነዚህ ነገሮች ከስልክ አካባቢ እንትናት ህፃኑ በእርግጥ ስልክ አይሰማም፣ ግን የእናቱ አእምሮ መበታተን ማዕበልነቱ አይሰማውም ብለን ስልክ አይሰማም እሱ ግን የእናቱ ስትሰማ የሆነ የሚያስጨንቅ ነገር ምናምን የልብ ምቷ ራሱ ኢትዮጵያ ላይ ጦርነት ተነሳ እንደዚህ በዚህ ገባ ሲባል ስትል ያ ነው ማዕበሉ ይሰማዋል። የእሷ ማዕበል ይሰማዋል። የልብ ምቷ ቅድም እንዳልነው ያተነፋፈስ ስርዓቷ ጽንሱ ላይ እንትናል። ሌላው ብሉ ላይት አለ፣ የሰማያዊ ብርሃን ሜላቶኒን ላይ ተጽዕኖ ያሳድራል። ስክሪናችን የምናውቀው ጉዳይ ነው እና ስለዚህ ጥሩ እንቅልፍ እንዳትተኛ ያደርጋት። አሁንማ ቲክቶክ ላይ ሱስ የተያዘች ከሆነች በዛ ከተለከፈች በቃ አተኛም። እሷ ስክሮል እያደረገች የእንቅልፍ እንትኗ መዛባት ሜላቶኒን የሚባለው ሆርሞን ሲመጣ ነው እንቅልፋችን የሚመጣው። ያንን ካዛባባት ኮርቲሶሉ ይሄ ጭንቀት ሆርሞኑ በጣም እየጨመረ ይሄ እናቶቻችን ጸንሰውን ቡና ዳር ሆኖ ሰሚያሙ የነበሩ አንዳንዶቹ። አሁን እኛ ሐሜተኛ ብንሆን ምን ይገርማል? ከማህፀን ሳለው ጌታ የሚያውቀው ጽንስ አለ፣ ሐሜት ደግሞ የሚያውቅ እናትየው ሐሜት ነው ስትመግብ የኖረችው። ሐሜት ጎጂ ነገር ብቻ አይደለም፣ ብክለት ነው። መንፈሳዊ ብክለት ማለት ነው። ቆሻሻ። እንደውም አባቶቻችን የሰውን ስጋ ያለ ቢላ መብላት ነው ብለው እስከ ገልጸውት የለ። ህፃኑ ቃላቱን ባይረዳውም ግን ቶኑን ይይዛል እና በተቻለ አቅም በጎ ቃል። አንዳንዴ ዝምታም እኮ ጥሩ ነው አይደል? እናት አርምሞ ላይ ስትሆን ጥሩ ነው ዝምታ እንጂ በተቻለ አቅም መጥፎ ቃላት ሐሜት የምታወጣ ከሆነች ከባድ ነው። ቶኑን ይረዳዋል። ቃላቱን ባይረዳው ቶኑን ይረዳዋል። መጥፎ ቃል ስትወረውር እኮ ጥላቻ መንፈስ ነው ከውስጥ መጥፎ ኃይል ነው። በጎም ቃል ስትሰነዝር በተመሳሳይ መልኩ። ሌላው በጣም ቁጣ ህፃኑን ይረብሸዋል። የእናቱ ቁጣ ህፃኑን ይረብሸዋል እና በምትኩ በመዝሙር መተካት ብትችል ባትቆጣ። መቅደስ ውስጥ ትጮኻለህ እንዴ? አይጮህም። በቃ ተመሳሳይ እኮ ነው። መቅደስ ውስጥ ትቆጣለህ። ታዲያ እግዚአብሔር እኮ መቅደስ የሆነ ሰው እኮ ነው እዛ ውስጥ ያለው እና መረጋጋት መቻል አለባት በጣም
እና ከቁጣ ራሳቸው እንዲያርቁ እናቶቻችን እንመክራለን። ከጨለማ አካባቢ መራቅ እና ከጠበኛ ሚዲያ መራቅ። በቃ ጨለማ ነው እሱ ራሱ። እና ፍርሃትን፣ ስለ ሞት የሚያነሳ ስለ ጦርነት የሚያነሳ ፊልምን፣ ሙዚቃዎችን ሁሉ የማህፀንን ስምምነት ያበላሻል እና አደራ እንላለን። በጣም 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 አደገኛ ነው። በጣም አደገኛ ነው። ስለዚህ ከመጥፎ ከጠበኛ ሚዲያ ዜና መስማት መራቅ። ኃላፊነት አለባቸው ለጽንሱ ሲሉ። አሰቃቂ ታሪኮችን፣ አሉታዊ አባባሎችን እናቶቻችን ያርቁልን። አሰቃቂ ታሪኮች፣ ስለ ህመም ታሪክ በጣም መጥፎ ተጽዕኖ አለ። እገሊት እኮ ልጇ እንዲሆነ የሚሉ አደገኛ ምላሶች አሉ። በጣም ከነዚህ ሰዎች መራቅ አለባት። እገሊት እኮ ጸንሳ እኮ ፌል አረገም። ከዚህ ነገር መራቅ መቻል አለባት አንዲት የጸነሰች ሴት። እና የተወሳሰቡ ታሪኮች መስማት የለባትም። ብሎ አንዳንድ የተወሳሰበ ታሪክ አለ። ልክ እንደ ቢከፍቱት ገለባ ነው። ግን ዝም ብሎ ገሊት ገሌን ወደደችው፣ ከዛ ተፋቀሩ፣ ከዛ ተረፈ ምናምን ማለት ነው። የልደት በትኩ የልደት በረከቶችን ብታሰማ ጥሩ አይደለ? ቅድም ያልኩ የሰላምታሽ ድምፅ አይነት